አድርገውና ሩሲያ ሳታስበው በአሜሪካ ጥቃት ቢደርስባት መሪዎቿ በጅምላ ቢገደሉ ከተሞቿ በኒኩሌር አረር ነደው እንዳልነበር ቢሆኑ ምን ምታደርግ ይመስላችኋል? አሜሪካ በ1942 ለመጀመሪያ ጊዜ የኒኩሌር ጦር መሳሪያ መያዟን ይፋ አደረገች። ከ3 ዓመት በኋላም የጃፓን ከተሞች ላይ ይህንን ቦምብ ስትጥል ዓለም በድንጋጤ ተዋጠ። በወቅቱ ይህንን መቶ ሺዎችን ከፍ ሲል ሚሊዮኖችን ሊያወድም የሚችል ቦምብ ባለቤት አሜሪካ ብቻ ነበረች። ከ4 ዓመታት በኋላም በኦገስት 1949 ሩሲያ ዓለማችን ሁለተኛው የኒኩሌር ቦምብ ባለቤት መሆኗን አሳወቀች። በዚህ ዓለምን ለሁለት ከፍሎ በነበረው የቀዝቃዛው ጦርነት ወቅት በተለይ ሁለቱ ሀገሮች ከዛሬ ነገ ወደ ጦርነት ሊገቡ ይችላሉ ተብሎ በሚሰጋበት ጊዜ ሩሲያ ኒኩሌር መያዟ በተወሰነ መልኩ መረጋጋትን ፈጥሮላት ነበር። ሆኖም ግን ብዙም ሳይቆይ በሞስኮ ዘንድ ሌላ ስጋት ተፈጠረ። ይህ ስጋት በአሜሪካ አስቀድማ ሩሲያን በኒኩሌር ቦምብ ብትመታስ የሚለው ስጋት ነበር። እንደዛ ከሆነ ሁሉ ነገር ያበቃል። አሜሪካ ቀድማ ሩሲያ ላይ አቶሚክ ጥቃት ካደረሰች ሩሲያ ከያዘቻቸው መሳሪያዎች ተረቱና ትቀራለች። ስለዚህ የሩሲያ የኒኩሌር ጠበብት ለዚህ መፍትሄ ለመፈላለግ ለ10 ዓመታት ያክል ቀን ከሌሊት ምርመራቸውን መቀጠል ነበረባቸው። ተመራምረውም አልቀሩም። በመጨረሻ ሩሲያ በ1985 ዴድ ሃንድ ወይም ፐሪሜትር የተባለውን እስካሁንም ድረስ የምረችን ብቸኛ የተባለው መሳሪያ ወይም ሲስተም ፈጠረች። ሩሲያ አድርገውና ሳታስበው በአሜሪካ ጥቃት ቢደርስባት መሪዎቿ በጅምላ ቢገደሉ ከተሞቿ በኒኩሌር አረር ነደው እንዳልነበር ቢሆኑ እንኳን ደሟን የሚበቀልላት ከሞተች በኋላ እንኳን ጠላቶቿን መግደል የሚችልበትን መሳሪያ በእጁ ያዘች። ይህ ያለ ሰው ማጥቃት የሚችል ሩሲያን ያስቀመጠቻቸውን የኒኩሌር ሚሳኤሎችን ተኩሶ የጎዳትን የሚጎዳላት መሳሪያ ሌላ ጥቅሙ ጠላት በሩሲያ ላይ ሊወስድ የሚያስበውን እርምጃ እንዲመረምርና ሩሲያን በኒኩሌር ከማጥቃቱ በፊት ቆም ብሎ እንዲያስብና እጁን እንዲሰበስብ የሚያደርግም ነው። ሩሲያ ለደህንነቷ የሚያሰጋት ጉዳይ በሌለበት ወቅት የዴድ ሃንድ ቁልፎች ኦፍ ሆነው የሚቆዩ ሲሆን ከሀገራት ጋር ውጥረት ውስጥ ገብታ ደህንነቷ አደጋ ላይ እንደሆነ ከጠረጠረች ይህ በጠበብቶች የተገነባው ሲስተም ዝግጁ እንዲሆን ኦን ይደረጋል እና ይበለውና ሩሲያ እንደገመተችው በኒኩሌር ጥቃት ቢደርስባት በ10 ደቂቃዎች ውስጥ የዚህ መሳሪያ ጆሮም አፍንጫውን ስራ መስራት ይጀምራል። ኒኩሌር ሲተኮስ የሚታዩ ምልክቶችን መመርመር ይጀምራል። አውዳሚ የሆነው የኒኩሌር መሳሪያ እጅግ አደገኛ በመሆኑ የሆነ ሀገር ላይ ቢጣል ከፍተኛ የሆነ መሬት መንቀጥቀጥ ይፈጥራል። ሌላኛው ከፍተኛ የሆነ የብርሃን ጨረር ነው። ይህ ጅምላ ጨራሽ ቦምብ ወደ መሬት በሚወድቅበት ሰዓት ለሰከንድ ፀሐይ ከምትፈጥረው ብርሃን የሚስተካከል ታላቅ የጨረር ብልጭታ ይፈጥራል። ይህ ለሰከንድ የሚፈጥረው ብልጭታ ሌላው ለዴድ ሃንድ ምልክት የሚሰጠው ነገር ነው። የኒኩሌር ቦምብ ሌላው መታወቂያ ከፍተኛ የሆነ የአየር ግፊትና ኃይለኛ የሆነ ጨረር መለቀቅ ነው። በተጨማሪም ኒኩሌር ሲፈነዳ ብቻ የሚከሰት እንደ ኃይለኛ የፍንዳታ ድምፅ፣ ሰው አልባ ሆኖ ፍጹም ጸጥታ የሰፈነበት ድባብና የመሳሰሉት የምጽአት ምልክቶች እንደተከሰቱ ካወቀ በኋላ ሩሲያ ለዚህ ቀን ብላ ያዘጋጀቻቸው ዴድ ሃንድ የመጨረሻ ማረጋገጫ የሆኑት ነገሮች ይፈልጋል። በሩሲያ ቤተ መንግስት ላሉ ሰዎችና ወደ ዋናው ማዘዣ ጣቢያ ያሉ ኃላፊዎችን ለማግኘት ይሞክራል። ግን የተተኮሰው ማንንም የሚያስተርፍ ኒኩሌር ነውና ማንንም ማግኘት አይችልም። በዚህ ጊዜ የሩሲያ ደም መላሽ ዴድ ሃንድ ነገሮችን እንዳልነበር ከሚያደርገው እርምጃ ውስጥ ቀዳሚ የሆነውን ሚሳኤል በመተኮስ ይጀምራል። ይህ ሚሳኤል በውስጡ ምንም ቦምብ የለውም። ይህ ሚሳኤል የያዘው አንድ የሲግናል መልእክት ብቻ ነው። ይህም ላውንች የሚል አንድ ቃል ነው። ይህ በሩሲያ ሰማይ ላይ ርቆ የተተኮሰ ሚሳኤል ሩሲያ ያሏትን በሺ የሚቆጠሩ ሚሳኤሎችን እንዲተኩሱ ትዕዛዝ የሚሰጥ ነው። ልክ በዚህ ጊዜ በየቦታው የኒኩሌር ቦምብ ይዘው ከምድር ስር የተቀበሩ ትላልቅ አገር አቋራጭ ሚሳኤሎች የሚገኙበት ባንከር የብረት በሮች ይከፈታሉ። በሩሲያ ውስጥና በተለያዩ ባህርና ውቅያኖሶች ውስጥ ያሉ ሰርጓጅ መርከቦች እንዲሁም በተለያየ ቦታ ያሉ የኒኩሌር የጫኑ ሚሳኤሎች ከዴድ ሃንድ ሲስተም ላውንች የሚል ትዕዛዝ እንደደረሳቸው ትዕዛዛቸውን መፈጸም ይጀምራሉ። በሩሲያ ላይ ጥቃት በተሰነዘረ በ10 ደቂቃ ውስጥም ቀደም ሲል ኢላማ በተደረገባቸው ሀገራት ያሉትን ከተሞች፣ ወታደራዊ ሰፈሮችና መመታት አለባቸው ተብለው የተወሰኑ ቦታዎች ላይ ልክ ሩሲያ ላይ የተጣለው አይነት የኒኩሌር አረር የያዘ ቦምብ ማዝነብ ይጀምራሉ። በጠላት ኒኩሌር ቦምብ የወደመችው ሩሲያ ሞታም ጠላቶቿን በዴድ ሃንድ በኩል በዚህ መልኩ ትበቀላለች። በምድር ላይ በዚህ መልኩ ኃያል ስትሆን ብቻ ነው ጠላት እንኳን ሊያከብር የሚችለው። ልክ እንደ ሩሲያ ባለፈው ሰሞን የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ትራምፕ ያስታወሱት ይህን ነው። ሩሲያ የዚህ ሲስተም ባለቤት መሆኗን መዘንጋት አይገባንም ነበር ያሉት። ሰላም ለሁላችንም ይሁን። ሰላም ለሀገራችን። ለቻናሉ አዲስ ከሆናችሁ ሳብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ።